እሺ በጣም ይቅርታ። ቅዱስ ቁርባን ምን እንደሆነ ታውቃላችሁ አይደል? የማያውቅ ሰው ካለ ምናልባት የማያውቅ 40 ሰው እዚህ 40 ይቀርሽ 20 ሰው 20 ኦርቶዶክስ ስለ ቅዱስ ቁርባን እዚህ የማያውቅ ካለ ለ20ዎቹ ኦርቶዶክሳውያን ትንሽ ነገር እንበላቸው። እናንተም ከለስ አድርጉት እግረ መንገዳችሁን። ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው። አንደኛው እሱ ነው ማለት ለቅዱስ ቁርባን እዚህ ያው ቅዳሴ ላይ የሚቀርበው ማለት ነው የሚቀርበው ህብስትና ወይን ነው። ህብስትና ወይን ልክ ጌታችን ኢየሱስም ህብስትን አንስቶ ባረከ፣ ቁርሱ ሰጣቸው፣ ይህ ሥጋዬ ነው ብሎ የለ ወይንን ደግሞ ያነሳና ወይም ጽዋን ይህ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ነው ከእርሱ ጠጡ ብሎ ሰጣቸው። ስለዛ ህብስትና ወይን ይቀርባል። አሁንም እኛ ጋር ጌታችን እንዳደረገው ማለት ነው ወይም መልከ ጼዴቅ እንዳደረገው አስቀድሞ በፊት። ለማንኛውም ህብስትና ወይን ይቀርብና ይጸልያል። ጌታችን ህብስትን አንስቶ ወደ ላይ ቀና ብሎ ባረከ። ህብስትን አነሳ፣ ባረከ፣ ቆረሰም። ስለዚህ እኛም እንባረካለን። ካህናቱም እኛም ተሰባስበን እንጸልይና ይባረካል፣ ይጸልያል በመንፈስ ቅዱስ አሰራር። ልክ ጌታችን ይህ ሥጋዬ ነው እንዳለ ሁሉ አሁንም የህብስቱ የጌታ ሥጋ ደሙንም ይህ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ነው እንዳለ ሁሉ ደሙ ይሆናል። ህብስቱን ስትቀምሱት ህብስት ሊል ይችላል ማለት ይሄ ጽዋውን ደሙ ማን ነው? ወይኑንም ስትቀምሱት ወይን ሊል ይችላል። ግን በመንፈስ ቅዱስ አሰራር አዎ ያ ህብስት የጌታ ሥጋ ሆኗል ብለን የምናምነው እምነት ነው። ሳይቀየር አዎ አልተቀየረም። ታዲያ እንዴት ሆነ? የመንፈስ ቅዱስ አሰራር። ክርስትና ምንድነው? ክርስትና በጣም እምነት ላይ የተመሰረተ ነው የሚባለው ለዚህ ነው። በሌሎች ቤተ እምነቶች ለምሳሌ በፕሮቴስታንት ምናምን ይሄ ይካዳል። በጴንጤው ምናምን ኧረ ቂጣ ነው ይላል፣ ኧረ በቃ የጽዋ ወይን ነው ምናምን ይላል። ከዛ በኋላ በቃ አለቀ እንደዛ ብቻ ነው ይላል። ነው አይደለም። ስትቀምሰው ህብስት ስላለ ስትጠጣውም ያው ወይን ስላለ በቃ የጌታ ሥጋና ደም አልሆነም ማለት አይደለም። ጌታችን ኢየሱስም ሲሰጣቸው እኮ እነሱ ሲቀምሱት እኮ ሐዋርያቱ የህብስት ነው የሚላቸው፣ ግን ኢየሱስ ግን ሥጋዬ ነው ደሜ ነው አለ። ስለዚህ አሁንም እኛ በእምነት የምንቀበለው እርሱ አዎ የክርስቶስ ሥጋና ደም ነው። የክርስቶስ ሥጋና ደም ምን ያህል ነው የክርስቶስ ሥጋ የሆነ ካላችሁኝ በምን ደረጃ እስኪገለጥ ደረጃ ብትላችሁ 1 ቆሮንቶስ ምዕራፍ 10 ላይ ቅዱስ ጳውሎስ እንደዚህ ይላል። 1 ቆሮንቶስ ምዕራፍ 10 እስከ ቁጥር 16 ላይ የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን ይላል። የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰው ህብስት ከጌታ ሥጋ ጋር ህብረት ያለው አይደለምን ይላል። ይኸው ጽዋውን ህብስቱን ያነሳና ከጌታ ሥጋና ደም ጋር አንድ ያደረገውና ከዛ በኋላ ምን ብሎ ይናገራል? አንድ ህብስት ስለሆነ ይላል ያ ህብስት ከጌታ ሥጋ ጋር ህብረት ያለው ነው ተብሏል። ስለዛ የአንዱ ህብስት የምንቆርሰው አለ ብዙ ጊዜ ሊቆረስ ይችላል። ግን ስንት ህብስት ነው? አንድ ህብስት። ለምን? ህብረትነቱ ከአንድ የጌታ ሥጋ ነው። ስለዚህ የጌታ ሥጋ ነው። ልክ ኢየሱስም ሥጋዬ ነው እንዳለ ማለት ነው። የጌታ ሥጋ አንድ ሥጋ ስለሆነ የፈለገውን ያህል ጊዜ ቢቆረስ ራሱ ህብስቱ ግን በቃ አንድ ህብስት ነው። ለምን? ህብረትነቱ ከጌታ ሥጋ ጋር ነው። ስለዚህ የጌታ ሥጋ ስለሆነ አንድ ነው። ብዙ ጊዜ ቢቆረስ የተለያየ ቦታ ላይ ቢቆረስ ኢትዮጵያ ውስጥ ብቻ አይደለም ወይ አዲስ አበባ ላይ ብቻ አይደለም ወይ የሆነ ሰፈር ላይ ብቻ አይደለም፣ በየቦታው ነው ይህ ነገር ያ ህብስት የሚቆረሰው። ግን ያ በዓለማችን ላይ ማለት ነው ያ ሁሉ የሚቆረሰው ህብስት ግን አንድ ህብስት ተባለ። ምክንያቱም የጌታ ሥጋ ስለሆነ። ከቀጠል ያደርጋል ይላል እኛ ብዙዎች ስንሆን አለ ክርስቲያኖችን በጣም ብዙዎች ነን አይደል? ብዙዎች ስንሆን አንድ ሥጋ ነን። እንዴት? እስቲ እንዴት ነው ክርስቲያኖች ብዙዎች ሲሆኑ ግን አንድ ሥጋ እንዴት ይሆናሉ? እዛው ጋር ቅዱስ ጳውሎስ መለሰ። ምን ብሎ? ያንን አንዱን ህብስት እንበላለንና ሄዳችሁ ከካህኑ የምትቀበሉትን ያን አንዱን ህብስት እንበላለንና አንዱን የጌታን ሥጋ ማለት ነው። የጌታን ሥጋ ስለምንበላ አክሊል የጌታን ሥጋ ተቀብሏል። እዚህ ውስጥ ያላችሁ ክርስቲያኖ እንደምህቶቼ ብዙዎቻችሁ ኦርቶዶክስ ትሆናላችሁ ብዬ አስባለሁ። ሁላችሁም የጌታን ሥጋ ተቀበላችኋል አይደል? ከኛ በፊት የነበሩ ክርስቲያኖች ከዛም በፊት የነበሩ ሐዋርያት ድረስ ሂዱ። ሐዋርያቱ የጌታን ሥጋ ተቀብሏል። ይህንን ሁላችን ግን የተቀበልነው ከሐዋርያት ጀምሮ እስካሁን ድረስ ያለን ክርስቲያኖች የተቀበልነው የጌታ ሥጋ ስለሆነ አንድ ሥጋ ወይም አንድ ህብስት ነው የሚባለው። አንድ ህብስት የምንቆርሰውም እርሱ አንድ ህብስት ስለሆነ እንዳለ ሁሉ አንድ ህብስት ነው፣ አንድ የጌታ ሥጋ ነው። ስለዚህ አስቡት፣ ጳውሎስ የተቀበለው እኔም የተቀበልኩት የጌታን ሥጋ ከሆነ እኔና ጳውሎስ ሁለት ሥጋ አይደለንም፣ አንድ ሥጋ ሆነናል። ከምን የተነሳ? በመንፈሳዊ ነው። እሺ ያው የተለያየ ቦታ ያለ ነው፣ ግን አንድ ሥጋ ናችሁ ተባልን። ከምን አንጻር? እናንተም እኔም የጌታን ሥጋ በመቀበላችን ሁላችንም ያንን አንዱን ህብስት እንካፈላለን እና ነው ያለው። ስለዚህ ከጳውሎስ ጋርም ከእናንተ ጋርም ከሁላችሁም ጋርም እኔ አንድ ሥጋ ነኝ፣ አብሬያችሁ አለሁ። እናንተም ከኛ ጋር አላችሁ፣ ሁላችንም። ጳውሎስም ከኛ ጋር አብሮ አለ። ቤተ ክርስቲያን ማለት እቺ ናት።
ቅዱስ ቁርባን የተቀበሉ ሰዎች ሁሉ ተገጣጥመው የተያያዙባት ያቺ ቦዲ ይቺ ስጋ የኢየሱስ ክርስቶስ ስጋ ተብላ ትጠራለች። አንዱን የጌታን ስጋ በመቀበላቸው። ስለዚህ አሁን ኖርማል እንደሚሉት አንዳንድ ፕሮቴስታንቶች ዝም ብሎ አንድ ቂጣ ምናምን እንደሚሉት እንደዛ ብቻ ቢሆን ኖሮ ኖርማል አንድ ህብስት፣ ኖርማል አንድ ቂጣ የምር እንዲህ ያለ ነገር ማድረግ ይችላሉ? አይችልም። ግን በመንፈስ ቅዱስ አሰራር ምንም እንኳን ለአይናችን ስናየው ምንድነው በአይን የሚታየው ከለሩ ጣዕሙ ባይቀየር እንኳን ግን በመንፈስ ቅዱስ አሰራር የምርም በዛው ጣዕም በዛው ከለር በዛ ህብስት ፎርም ውስጥ የኢየሱስን ስጋ ግን እየበላን እንደሆነ ግን እናምናለን። መንፈስ ቅዱስ ይህንን ያደርገዋል። ለዛም ነው አልኳችሁ ብዙዎች ስንሆን አንድ ስጋ ይሆን ነው። ብዙዎች ስንሆን ስንት ስጋ ይሆን ነው? አንድ ስጋ ይሆን ነው። አንድ ስጋ ይሆን ነው። የማን ስጋ? የኢየሱስ ክርስቶስ ስጋ። ስለዚህ ዝም ብሎ ቂጣ በልተህ የክርስቶስ ስጋ ነኝ ከሱ የተነሳ ማለት አትችልም። አይቷል። ዝም ብሎ አንድ ራንደም ቂጣ በልተህ የክርስቶስ ስጋ ሆንኩበት ማለት አትችልም። እንደዚህ አይነት ትልቅ ምንድነው ምስጢር የሚፈጸመው የምርም የክርስቶስ ስጋ ሆኖ ነው። ስለዚህ ይሄ ነው በቃ ቅዱስ ቁርባን ሲባል የስ ያ ስጋ የጌታችን የክርስቶስ ኢየሱስ የራሱ ስጋ ይሆናል። ጽዋውም ወይም ዋይኑም የክርስቶስ ደም ይሆናል። እሱን በመቀበል ደግሞ ህይወት እናገኛለን። በእምነት እየጠነከርን በቅድስና ህይወት እያደግን ጌታ ኢየሱስን በመምሰል ህይወት ውስጥ እያደግን እንሄዳለን ብለን እናምናለን። እሱን ቶሎ ቶሎ እየተቀበልን ልክ ኖርማል ስጋዊ ምግብ እየበላችሁ በስጋ እየጠነከራችሁ እያደጋችሁ እየወፈራችሁ ምናምን እንደምትሄዱ በመንፈስ ደግሞ መንፈሳዊ የሆነውን ምግብ የክርስቶስን ስጋና ደም መንፈሳዊ ምግብ ነው። መንፈሳዊ ያንን መንፈሳዊ ምግብ እየበላን በመንፈስ ደግሞ እያደግን እንሄዳለን አይደል? እንደዛ ነው። ስለዚህ ከዚህ ጋር በተያዘ እንግዲህ ያው በቃ የመጽሐፍ ቅዱስ ጥቅስ ለምብላችሁና እንጨርስ። ዮሐንስ ወንጌል ምዕራፍ 6 እንዲህ ይላል ከቁጥር 47 ጀምሮ እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መና በሉ ሞቱም አለ። አባቶቻችሁ እነ ሙሴ በምድረ በዳ መና በሉ ማለት በምድረ በዳ እነ ሙሴ ረቧቸው አጉረምርመውም እግዚአብሔር ከላይ መናን አወረደላቸውና በሉ። ከሰማይ የወረደውን ያንን መና ማለት ነው። በሉና ግን ከሞት አድኗቸዋል? አላዳናቸውም። ሞተው ቀሩ። አይተዋል። ሞቱ እና ሞተውም ቀሩ። እሺ አባቶቻችሁ በምድረ በዳ መና በሉ ሞቱም፣ ሰው ግን ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው አላቸው ራሱን። እነ ሙሴ በልተው የሆነ መና ሞተዋል። አሁን ግን ሰው ከእርሱ በልቶ እንዳይሞት ከሰማይ የወረደ የሕይወት እንጀራ ይህ ነው፣ እኔ ነኝ አለ ጌታ ኢየሱስ። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እንጀራ የሚለው ህብስት ነው የሚለው። እሺ ብሬድ ይሏል። ከሰማይ የወረደ ሕያው ህብስት እኔ ነኝ፣ ሕያው እንጀራ እኔ ነኝ። ሰው ከዚህ ህብስት ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ወይም ህብስት ምኔ ነው? ስጋዬ ነው። እንግዲህ ልክ እንደዚህ ብሎ ልክ ሲናገር ጌታችን ኢየሱስ እንግዲህ አይሁድ ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ። እርስ በርሳቸው አይሁዳውያን እንዴት ሆኑ? ስጋውን እንዴት ሊሰጠን ይችላል? እንዴት ሊሰጠን ይችላል? ኧረ እመን ጌታ በአንድም በሌላም ሊሰጥ ይችላል። ህብስቱን ስጋው አድርጎ በመስቀል ላይ መጀመሪያ ምንድነው ራሱን መስዋዕት አድርጎ ያቀርብና ስጋውን ቆርሶ ደሙን አፍሶ በህብስቱና በወይኑ ውስጥ በህብስትና በወይን ፎርም ስጋውንም ደሙንም ይሰጣል። እሺ ከሰማይ የወረደ ሕያው እንጀራ እኔ ነኝ አለ ጌታ ኢየሱስ። ከሰማይ የወረደ ሕያው እንጀራ፣ ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። ሰው ከዚህ እንጀራ ቢበላ አሁን ከሚሰጠው ማለት ነው እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ብሎ በግልጽ ተናገረ። አሁን ተመልከቱ የአይሁድን ማንጎራጉር። አንድ ይቅርታ ጋይስ፣ በጣም ይቅርታ ጋይስ፣ በጣም ይቅርታ። ወንድም አኪል የተወሰነ ጉንፋን አሞታል እና የተወሰነ መሀል ላይ ትንሽ እያዛገኝ መሰለኝ። አይባይስ
እዚህ ዮሐንስ ወንጌል ላይ ልክ የሆነ ነገር ሲነገር ማለት ነው የሆነ ነገር ሲነገር የተወሰነ የሚያወዛግብ ነገር ከተነገረ ለምሳሌ ወይም ማለት የሚያወዛግብ ሳይሆን ሰዎቹ የተወሰነ ከተወዛገቡበት በተነገረው ነገር ኢየሱስ በተናገረው ነገር ሰዎች የተወሰነ ከተወዛገቡ ዮሐንስ ምን ያደርጋል ከታች ወይም በትክክል ካልተረዱት ማለት ነው አይ እነሱ እንደዚህ ተረድተውታል ግን ጌታ ግን የተናገረው ስለዚህ ነበር ብሎ እዛው ጋር አርሟቸው ወይም ኮሜንት አድርጎ ያልፋል ዮሐንስ ሲጽፍ ማለት ነው ከታች እንደዚህ ነገር ያስቀምጣል ምሳሌ ልስጣችሁና ዮሐንስ ወንጌል ዘው ምዕራፍ 2 ቁጥር 19 ላይ ጌታ ኢየሱስ እንደዚህ ያለ ዮሐንስ ወንጌል ምዕራፍ 2 ቁጥር 19 ላይ ይህን ቤተ መቅደስ አፍርሱት በሶስተኛውም ቀን አነሳዋለሁ ብሎ ጌታ ኢየሱስ ተናገረ ከዛ በኋላ አይሁዳውያን ወዲያውኑ ቀበል አደረጉና ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበረ አንተ በ3 ቀን ታነሳዋለህን አሉት ጌታ ኢየሱስ ይህን ቤተ መቅደስ አፍርሱት ነው ያለው አይሁዳውያን የመሰላቸው ምንድነው ፊት ለፊት ላይ ያለውን ለ46 ዓመት ያህል የፈጀውን ያንን ቤተ መቅደስ እሱን ነበር የመሰላቸው ስለዛ ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበረ አንተ በ3 ቀን ታነሳዋለህን አሉት ተሳስተዋል እርሱ ግን እያወራ የነበረው ስለዛ ቤተ መቅደስ ሳይሆን ስለ ስጋው ቤተ መቅደስ ነበር ስለ ስጋው ነበር ያወራው በትክክል አልተረዱትም አይደል እሱ ስለ ስጋው ሲያወራ እነሱ ግን ያው ድንጋዩን ነው የመሰላቸው የህንጻውን ማለት ነው ስለዛ ዮሐንስ እዛው ጋር ኮሜንት አደረገ ምን ብሎ እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር አይቷል ያርማል አሁን በተለየ መልኩ ሲረዱ ሰዎች ያርማቸዋል ይሄን ለምን እንደነገርኳችሁ ነገራችኋለሁ የቅዱስ ቁርባን እዚህ ጽሁፉ ላይ ዮሐንስ 6 ላይ ማለት ነው ሌላም ልክ እንደዚህ ዮሐንስ ወንጌል ምዕራፍ 4 ላይ እንደዚህ ይላል ዮሐንስ ወንጌል ምዕራፍ 4 ላይ እንግዲህ ኢየሱስ ከዮሐንስ ይልቅ ደቀ መዛሙርት ያደርጋል ኢየሱስ ከማን ይልቅ ከዮሐንስ ይልቅ ዮሐንስ በጣም ብዙዎችን ደቀ መዛሙርት አድርጓል አሁን ግን ኢየሱስ ከዮሐንስም ይልቅ የበለጠ ደቀ መዛሙርት ያደርጋል ያጠምቅማል ማለትን ፈሪሳውያን እንደሰሙ ጌታ ባወቀ ጊዜ ለክ ጌታ አወቀ ምን አወቀ ፈሪሳውያኑ እንደሰሙ ፈሪሳውያን ምን እንደሰሙ ጌታ ኢየሱስ ከዮሐንስ ይልቅ ደቀ መዛሙርት እንደሚያደርግ ፕላስ ደግሞ ምን እንደሚያጠምቅ ፈሪሳውያን ሰምተዋል እና ጌታ ደግሞ ይህን ሰማ ይህን አወቀ ስለዚህ ይሁዳን ትቶ ወደ ገሊላ ደግሞ ሄደ ይላል ግን እዚህ ጋር አንድ ነገር አለ ጌታ ኢየሱስ ግን አያጠምቅም ነበር ራሱ እያጠመቀ አልነበረም ፈሪሳውያን ግን የሰሙት እያጠመቀ እንደነበረ ነው ስለዛ ኢየሱስ ያጠምቃል ብሎ ነው አሁን ፈሪሳውያኑ ልጋር ያለው መረዳት ኢየሱስ እያጠመቀ ነው የሚል ነው ግን እውነታው ግን አይ አላጠመቀም ነው ስለዛ ዮሐንስ ምን ያደርጋል ዘወር ቀጠል አድርጎ ዳሩ ግን ደቀ መዛሙርቱ እንጂ ኢየሱስ ራሱ አላጠመቀም ይላል ኦኬ ከደቀ መዛሙርቱ ጋር ያጠምቅ ነበር ማለት የሚል ክፍል ቢገኝ በረ ምን እንረዳው ማለት ነው እዛ ጋር ቁጭ ብሎ ደቀ መዛሙርቱ እያጠመቁ እሱም አብሯቸው ስለሆነ አብሮ በከነሱ ጋር ተጠርቶ ይሆናል ነው እንጂ እዚህ ጋር በግልጽ እንደተነገረን ደቀ መዛሙርቱ እንጂ እርሱ ራሱ ግን አያጠምቅም ነበር እና እንዲህ ያርማል የተወሰነ ደግሞ የሆነ በምሳሌያዊ ንግግር የተነገረ ነገርም ካለ ደግሞ እየፈታ ይሄዳል ብዙ ጊዜ ነው ያው ሁሌ ላይ ይችላል ግን ብዙ ጊዜ ግን እንደዛ ነው ልክ ዮሐንስ ወንጌል ምዕራፍ 7 ላይ ከቁጥር 37 ጀምሮ ጌታ ኢየሱስ በዛ በዳስ በዓል ላይ ምን ብሎ ተናገረ በድምፁ ከፍ አድርጎ ማንም የተጠማ ቢኖር ወደ እኔ ይምጣ መጽሐፍም እንደሚል በእኔ የሚያምን ከሆዱ የሕይወት ውሃ ወንዝ ይፈልቃል ብሎ ተናገረ በታላቅ ድምፅ ማንም የተጠማ ወደ እኔ ይምጣ መጽሐፍም እንደሚል ከሆዱ የሕይወት ውሃ ወንዝ ይፈልቃል ብሎ ተናገረ የሕይወት ውሃ ምንድን ነው የሕይወት ውሃ አላብራራውም ጌታችን ኢየሱስ ግን እንደዛ ብሎ ብቻ ተናገሯል ስለዚህ ዮሐንስ እዛው ጋር ቀጠል አድርጎ ያብራራዋል ምን ብሎ ይህም በእርሱ የሚያምኑ ይቀበሉት ዘንድ ስላላቸው ስለ መንፈስ ተናገረ ይላል ያብራራል ማለት ነው አሁን ይህንን አፕሮች ያዙና ማለት ነው ዮሐንስ ወንጌል ምዕራፍ 6 ላይ ዮሐንስ ወንጌል ምዕራፍ 6 ላይ ቅድም እንዳልኳችሁ ጌታችን ኢየሱስ በግልጽ እኔም ስለ ዓለም የምሰጠው እንጀራ ስጋዬ ነው ብሎ ነገራቸው ልክ ሲነገራቸው አይሁድ ይህ ምንድነው አንዴ እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው ብሎ ሲናገር እንግዲህ አይሁድ ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ ስለዚህ በቃ ክርስቶስ ሊትራሊ ስጋዬን እሰጣችኋለሁ ደሜን እሰጣችኋለሁ ብሏል በቃ ስጋውን እንበላለን ደሙን እንጠጣለን በምን መልኩ የሚለውን ፕራክቲካሊ በኋላ ነው የሚያሳያቸው አሁን ግን የቃል ትምህርት እየሰጣቸው ነው እና እነዚህ ሰዎች አንጎራጎሩ እንዴት ነው ስጋውን ሊሰጠን የሚችለው አሁን እዚህ ጋር እየተወራ ያለው ስለ ስጋና ደሙ አይደለም የምርም እናንተ እንደምትሉት የሚበላውን ስጋና ደም አይደለም ይላሉ አንዳንድ ሰዎች ካልሆነ ዮሐንስን ምን እንዲያደርግ እንጠብቃለን እንዲያርማቸው አይደል አይ እሱ ግን ያወራው ስለዚህ ነበር ይላል ብለን እንጠብቃለን እሺ እስቲ እንቀጥል ምን ይላል እነሱ ስለ ስጋውና ደሙ መሰላቸው ግን ኢየሱስ ያወራ የነበረው ስለ እምነት ነበረ አይልም ይላል አይልም ምንድነው የሚለው ስለዚህ ኢየሱስ እንዲህ አላቸው ራሱ
ቅዱስ ዮሐንስ ማለት ነው። ጌታችን ኢየሱስ ራሱ የተናገረውን ድጋሚ በማምጣት አስረግጦ ይሄዳል። ስለዚህ ኢየሱስ እንዲህ አላቸው። ምን አላቸው? ደግሞ ኢየሱስ እንዲህ አለ፣ እውነት እውነት እላችኋለሁ፣ እውነት እውነት እላችኋለሁ የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁ። በራሳችሁ ሕይወት የላችሁ። ስለዚህ ክርስቶስ ድጋሚ አስረግጦ ነገራቸው። አሁንም ድጋሚ ይነግራችኋል ኢየሱስ፣ ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ ይለና ቁጥር 55 ላይ ምን ቢል ጥሩ ነው? ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው። ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደምሆን እንዲሁ የሚበላኝ ደግሞ ከእኔ የተነሳ ሕያው